ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ውድ የኤልሳቤጥ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በመልካም ነው ከኔ ዘንድ። እንዴት ከረማችሁ? እኔ ጋር መልካም ነው። በዚህ አጋጣሚ ደግሞ ያው ባለፈው በሰራሁት ቪዲዮ ሁላችሁንም አመሰግናለሁ። እግዚአብሔር አጽናሽ ያላችሁ ሁላችሁንም አመሰግናለሁ። እውነት እግዚአብሔር ይስጥልኝ ብያለሁ። ሌላ ደግሞ በድጋሚ ዛሬ መጣሁት ያው ጥቁር አትልበሽ ማለት ነበር የተከራከርነው ባለፈው። እኔ ደግሞ ከ80 ሄጄ ስመጣ ጥቁር ልብስ አለብስም እስከ 80 ነው ብዬ ስናወራ ነበር ከሱ ከባለቤቴ ጋር እና አሁን ደግሞ 80 ደርሷል ሊሄድ ነው። ያው እሱ ጋር ደግሞ እየተጨቃጨቀ ነው ትንሽ ማለት ነውና እሱ በምን ምክንያት ነው የሚለውን ነገር ደግሞ እስኪ እሱ ሰላምታውን ያቀርብና ከዛ ያለው ነገር እሱ እስኪ ይናገርና እንቀጥላለን ማለት ነው። ሰላም ብላችሁ በዚህ ነገራችን እንጂ የምንጨቅጭቀው እንደሆነ ሰላም ካልኳችሁ ይቆም ጀመረ። እሺ ቤተሰቦቻችን ሰላም ናችሁ? እንዴት ሰነበታችሁ? ደህና ናችሁ? ሁላችሁም ሰላም ናችሁ? ያው እንግዲህ በባለፈው ቪዲዮ የእናንተን ምላሽ አይተናል። እጅግም ደስ ብሎናል። ያው መልካምነታችሁን አሳይታችሁናል። እኔ በግሌ ደስ ብሎኛል። አንዳንዶቹም ከ40 በኋላ ጥቁር መልበስ ብዙ አስፈላጊ አይደለም ይበቃል ብላችኋል። ደግሞ ብዙዎቻችሁ ደግሞ ያው ብዙ አዝናችኋል፣ ያው ተክዛችኋል። ያው ይሄ እንግዲህ አንዱ የመልካምነትና የኢትዮጵያዊነት መገለጫችን እንደሆነ እናውቃለንና እጅግ እናመሰግናለን። ክብር ይስጥልን። እና አሁን የዛሬ ጉዳይ ደግሞ ምንድነው ነው? ሰሞኑን በእርግጥ ስንጨቃጨቅ ነበር በዚህ መሰለኝ ከዚህ ጉዳይ። አሁን ቤተሰብ እስኪ ለምን ይላሉ እነሱ ቢያውቁትና ሀሳብ ይሰጡን ለማለት አይደለም የፈለግሽው? እሺ ግለጪ ሀሳብሽ። ሀሳቤ ምንድነው? ያው እንደሚታወቀው እሱ ያው 80 ደርሷል። የአባቴ 80 ደርሷል። የእግዚአብሔር ነው ባጸደ ገነት ያኖርልኝ አባቴ። ለ80 የሚሄደው ማማዬ ልጅ ነው የሚሄደው። ያው ለቅሶ ላይ ሄጄ ነበረ ማማዬ ልጃት ነው ዳርባው እንደዛው እና ልጅ ይዞ ትንሽ ይከብዳል። ስለዚህ አሁን 80ም ደርሷል። ለ80ም ደግሞ ማማዬ ልጃት መሄድ ፈልጋለሁ። 12ም እዛ ነበር። ትንሽ ያስቸግራል ከልጅ ጋር በእርግጥ ማለት ነውና ለቅሶ ላይ ሆናችሁ ሁሉም ነገር ላይ ሆናችሁ ልጅ ይዞ መሄድ ይከብዳል። ለማንኛውም ነገር ማለት ነው። እንኳን ትልቅ ነገር ትንሽ ፕሮግራም ራሱ ቢሆን እንኳን ልጅ በጣም ይከብዳልና አሁን ደግሞ 80 ላይ ራሱ ማማዬ ልጃት ሄዳለሁ ምናምን ብዬ እሱ ጋር ስንጨቃጨቅ ነበረ። እሱ ደግሞ እዚህ ሸታተጂም ታያት አሁን 1 አመት ከምናምን ሞልቷታል። በዛውም ጡቱም ማቆም አለባት። እኔ እዛ ሂጅ እስክመጣ እንግዲህ 2 ቀን 3 ቀን ወይ 4 ቀን ላድር እችላለሁና እና እኔ 80 ደግሞ ማማዬ ልጃት መሄድ ፈልጋለሁ። ምክንያቱም እንድቆይ ይመስላልው። ያው 80 ላይ ደግሞ ቤት ዘመድ ሁሉም ሰው የሚሰባሰብበት ሰዓት ነው። ያው ዛሬ ጀነገ መለስበት ሰዓት ነገር አይደለም። ማለት ሳምንትም 3 ቀንም 5 ቀን ልቆይ ይችላልውና ልጄን ደግሞ እንዴት ጥያት ይሄ ሁሉ ቀን ላድር እችላለሁ። እሱ ደግሞ በሰበቡ ጡት ማቆም አለባት። በዛውም ሂጂ ጡት እየጠባች ነው አንቺንም ደግሞ እየከሳሽ ነው ምናምን ነው። እኔ ደግሞ ለሰውነት ያልጨነቅምና ትጥባ እስከ 2 አመት ነው ብሎ እሱ ደግሞ ይበቃታል እዚሁ አቆሚ እንደውም ይሄ 80ም በዛም ሂጂና ማማዬንም ጥረሻት ሂጂ እኔ ይዛታለሁ። እዛ ሂጅ እስክመጣ እንግዲህ ያው ጡት ታቆማለች ማለት ትራሳዋለች። ማንኛውም ልጅ ደግሞ እንደዛ ነው። ጡት ማስቆም ሲፈለግ 2 ቀን ወይ 1 ቀን አንድ እናት ጥላ ልጅ ስትወጣ ስትመለስ ጡት አይጠባም ልጅ። እኔ እህቶቼ ስራ እየተሰሩ ነገር ስለሆነ ማለትና እሱም ደግሞ እሱን ነገር ይዞ ተተሻት ሂጂና እስከምትመለሽ ጡትም ታቆማለች ያንቺም ጥሩ ነው የሚለው። እኔ ደግሞ ቢያንስ 2 አመት ትጥባ ነው። አንተ ደግሞ አይሆንም ነው የምትለው። ለምንድን ነው ማጣበው? የእናት ወተት ማለት በጣም የማይገኝ ነገር ነው። እዛ ሄዳ ጩኸቱ ምንም ግርግሩም ከባድ ነው የሚሆነው። ምክንያቱም በዋናው በቀብሩ ቀንም 3ም 12ም 30ም 40ም ብዙ እንትን ብለሽ በዛ ያው ትንሽ ልጅቷ ስለደነገጠች አሁን ደግሞ አያስፈልግም። ሲቀጥል ደግሞ ያው ጡትም ሰው በቂ ነው ብዬ አስቡ። አንተ በዚሁ ሰበብ ነው የምትለው? ምክንያቱም ያው አንቺን በጣም እየከሳሽ እንደሆነ እያየን ነው። ሰው ይናገራል። ሰው ያው እየተናገረ ነው እና የሚያጠባ ሰው ያው ግድ ነው። አንድ ናት እንግዲህ ግድ ማሳታ አይቀርም እስከምታጠባ ድረስ። እና ማማዬ አንቺ ጋር ሆና አትሄድም ነው በቃ ምን ያውቃል። እኔ ደግሞ በጣም ምትቸፈረ ነው እንዴ? ለምንድን ነው የማትቀረው? ምን ማለት ነው ማትቀሩ? ሲጀመር ነው እሷ ጡት ማይማስቶ አላማ ራሱ ይለኛል ባጭሩ ከነገፉ ማለት ነው። አሁን እኮ አመት ከምናምን አልፈታለሁ አይደል? ወደ አመት 3 ወር ምናምን አካባቢ ወደ 4 ወር ትገባት ትችላለች። አሁን አመት ከ3 ወር ነው ገና እና ስለዚህ አሁን ታቆም ጥሩ ነው ቢያስብ ገና አመት ከ3 ወር ገና በአመት ከ3 ወር አመት ከ3 ወር ራሱ ገና በሚመጣው ነው የምትገባው። ገና ገባችም ራሱ ማለት አንቺም እየተጎዳች ስለሆነ ብዬ ነው። እና አንድ ጻይ ታዲያ አመት ከ3 ወር ተጣፍታ እንዴት ታቆማለች?
ቢያንስ አንድ ዶክተር እንኳን የሚመክረው ዓመት ከ6 ወር ከተቻለ 2 ዓመት ካልተቻለ ዓመት ከ6 ወር ግዴታ ነው አንዛለች። አንድ ሱሩ ሁለት ደግሞ ለኔ ተጨንቀክ ነው እየተጎዳሽ ነው በሰበቡና እኔ ደግሞ ልጎዳ ለልጄ ምንም ቢሆን ችግር የለውም። በቃ አንድ ማንኛውም እናት ልጅ ጡት እስከሚጠባ ድረስ ማትጎዳ እናት የለችም። ሰውነቷን መለስ የሚል አንድ እናት ጡት ታቆም ነው ማስጠበቅ ማጥባት ማለት ነው። ለጻ ልጅ ደግሞ የሚጠቅመው ያ ማጥባቱ ነው። እኔ ደግሞ አሁን በቃ መሄድ የለባትም። በባለፈው ላይ ያለ ደንግጣለች በጣም እሷም ክስት ስራ ነው የመጣችው። በኋላ ያው ለቅሶ ቤት ሲሆን ያው ይከብዳል። ታውቁታላችሁ እንግዲህ ለቅሶ አለ ምን አለ ጩኸቱ ምን ነው ብዙ ነገር ምቾት አይሰጥምና ለህፃናት ከባድ ነውና ከዛ አንፃር ባለፈው ያው ብዙ ነገር እንግዲህ አይታለች። በህፃንነት እድሜዋ ከባድ ነው። አሁን ግን ደግሞ ባትሄድ መልካም ነው። እዚህ ትቆይ አንቺ ቶሎ ደረስ ብለሽ ተመለሽ ነው የግድ እዛ ደግሞ ሄጄ ሳምንትም 2 ሳምንትም 5 ቀንም 7 ቀንም የሚባለው ነገር እርሹ ቶሎ መለስ ወይ ቻታለኝ ማለት ነው። ነገር እዚህ ጋር ተመልካች የፈለጋችሁን አስተያየት ማስቀመጥ ትችላላችሁ። ኮሜንት ስር ማለት ነው። ገና 1 ዓመት ከ3 ወር የሞላች ህፃን ልጅ ጡት እንዴት ታስቆማለች? ሲጀምር ዓመት ሳይሞላቸው ያስቆማሉ። ጭራሽ የማይጠውም አሉ ግን ደግሞ አንተ እድለኛው የኔጡት ነው ሲጀምር የኔጡት ለሷ ምቾት ካለው በቃ ማጥባት ትችላለች። ትጥባ ደግሞ አንቺ ደግሞ ያው እየተጎዳሽ ነው። በጣም እየከሰሽ ነው። በጣም ማለት ነው የሌለ ማለት ነው። ስለዚህ ይሄን ማሳየት ዓመት ከ8 ወር ዓመት ከ2 ዓመት ምናምን ዓመት ከ6 ወር ማለት ነው። ገና ከሳለው ከዚህ በለጠ ምክንያቱም እያደገ ሲመጣ በጣም ነው የምትጠባይጡት። ይሄ ቁርጠን እየወቅበት እሱ የራስ ጉዳይ እሱ ነው። አንቺ ታውቂያለሽ። ግን አሁን ግን ዶክተር አትሄድም አለቅ ትሄጃለሽ። ያው 3 ቀን 2 ቀን ቆይተሽ ትመጫለሽ እኮ ትሄጃለሽ። ታጥቀም እኮ ነው እንደዚህ ጀምሮ አይሆንም በማልቀስ ራሱ ትጎዳብኛለች እዚህ እንዴ አባም ቆርሻል አባም ሳለች እሷም ትሄዳለች። እሷ ጋር ነው ይግባባሉ። ችግር የለም። ሚጋቡም ግን ለሊት ደርሶ ወጥቶ ስለመጣ ለሊት ስትደርስ ትጮኻለች። ብደነግጥስ ብትባንንስ ልጅቷ በለሊት ነው የምትታጠብ ማለት ነው። የለመደችው ነገር ሲቀርባት በጣም እንደነግጥብኝ። እስኪ አባን ደግሞ ጠይቃት። አባ እስኪ ችግር የለውም እኔ ጋር ትሆን እኔ ጋር ተባብተናል ልጅቷ ችግር የለባትም ትሆን ካለች እሷ ደግሞ እንትን ነው ልጥራት ነው ሰናይ ስለዚህ አቻውራችሁ ታወሉ ካለ አውራችሁ አለች። እዚህ ቤተሰብ ማለት ነው። እኛ ቤተሰብ ናት ልጅቷ። የሱ ሲስተር ሆነች ማለት ነው። ያክስቱ ልጅ አጎት ልጅ ናት። ላሳየ ታውቃላችሁ እናንተ እኔ ላይ ብዙ ጊዜ የምትገባለች። ከሷ ጋር በጣም ነው የሚግባቡት። አንደኛ ነገር ወልጄ የሚያው አርሳኛለች። ከልጅነቷ ማማዬ ስለምታውቃት ማማዬ በጣም ነው የምትወዳት፣ በጣም ነው የምትቀርባት ማለት ነው። እሷ እኔ ይዛት አለው ለሊቱን ሙሉ ይዛት ቁጭ እላለሁ የምትል ከሆነ እና እስኪ ታራሱ እስኪ እንዴት ጉድ ማለት ነው። እና ቤተሰብ እናንተ እስኪ ፍረዱ። እንዴት ገና ዓመት ከ3 ወር ሆነች ልጅ እንዴት ታስቆማለች? ይሄም አይሆንም፣ የማይመከር ነገር ነው። እንኳን 3 ቀን አንድ ቀን ለሊት ራሱ ልጅ ትቶ መሄድ ከባድ ነው። ስለማንኛውም አበየ ደግሞ ነይ እስኪ አንቺ ምን ትያለሽ? ይኸውልሽ አሁን እኮ እየተከራከርን ነው። ከሰው ጋር እየተጨቃጨቅን ነው። ትሄድ ትቅር የሚለውን ማለት ነው። ማማ እየራሳቀችሽ የግድ ብይሽ አይ መቀጠል ወደዚህ ላይ ማለት ያለው እንደዚህ እንደዚህ ከፋ እና አብዬ የምንለው እሷ ነው። እና እሷ ጋር በጣም የእናትና የልጅ ያክል ነው ቅርርባቸው። ስለዚህ እሷ ትያዛት እኔም አለሁ። ስለዚህ አንቺ እርተሽ ነው አንቺ ምን ትያለሽ? እኔ አለሽ አረ በጣም አረቀልኝ ምክንያቱም ልጅ ካለና በጣም ከባድ ነው። ይችላልሽ እንኳን ቀኑን እንኳን ለሌት የቀኑን ማለት አሁን በጣም ከባድ ሰዓት ነው ያለችው ማማዬ ማለት ነው። ምክንያቱም በእግሯ እየሄደች ስለሆነ በቃ በጣም ነው የምትረብሸው። በጣም ረባሽ ልጅ ሆናለች። ሂድ ስልኩ ልታነሳው እኮ ነው። ነኝ በቃ እዛ ጋር ቆይ ነው ያለው እና እኔ አልይዝም ምንም አባክሽ እኛ አንቺ ተስፋ አድርጌ አሁን ምንድን ነው እሷ ትይዛለች። ችግር የለውም ታውቃለች። ለሊት ሙሉ ቁጭ ትያለሽ። እንኳን ለሊት ቀንም በስንት መከራ ነው በቃ አሁን እኮ ትልቁናለች እኮ አድጋለች። ችግር የለበትም። ማማዬ አሁን ያለችበት ታይም ጡቷን ትጠባለች። በቃ አለቀ። አሁን ብታስቸግረው እኮ ህፃን ሳለች ምንም አትል ነው ታስቸግረለች። ስለዚህ አንተ አሁን ምንድን ነው ሲሆን የሚለው ችግር ሄድ ነው እኔ አልቃኔ ይሻልቀር ማለት ነው እንዴት ይሻልቀር ጥያችሁ ነው የምጠፋው። አረ አልጀርሽ ጥያችሁ ነው የምጠፋው ብላ ቁጥጥራችን ነው ማንጸራሽ ያውን ቁጥጥር ኩለም እንዳለች አሁንም አስመረረሽኛል እንዴ? አይ ሮዝሮ እንደሚገኝ አቋም ምን መሰለሽ ባትሄድ መልካም ነው። በቃ ለምን ባለፈው ለቅሶ የሄደ ጊዜ በጣም ደንግጣ ነው የመጣችው። ማርያም ታዲያ
እንግዲህ እስከሆነ እሺ የቤቱን ስራ እሰራለሁ። ይኸውላችሁ ቤተሰብ ማማ እየሆነ ያለችበት ታይም ማለት ነው። እውነት ከተናገር በጣም አስቸጋሪ ሰዓት ላይ ነው ያለችው። አሁን በእግሯ እየሄደች ነው። ሁሉ ነገር ሳይፈቀረች ነው የሚሆነው። በቃ ውጭ በቃ ቀጥ በቃ ወደ ውጭ እንደዛ ከሆነስ ዝጊው በሩን። ስለዚህ እና ማማ እያለችበት ታይም ቤተሰብ በጣም ከባድ ሰዓት ላይ ነው። በጣም ከባድ ማለት ነው። ምክንያቱም እንዴት ካላችሁ ሁሉ ነገር በቃ እሷ ያለችው ነው መሆን ያለበት። ከኔ ጋር ራሱ በጦርነት ነው እንኳን ከሷ ጋር ማለት ነው። ያው ለማንኛውም ሰሞኑን እንግዲህ ያው እና አትችላትም። የሰዎቻችን እናንተ አስተያየት ስጡንና ማለት እኔ ባቴር ነው ምርጫዬ። እሷ ደግሞ በብዙም እየነም የሚሄደው ያው እንደምታዩት ነውና ስለማንኛውም ይሄን ሰሞን ያው የነሱን ኮሜንት እና አስተያየት እናያለን። ለማንኛውም ደግሞ ያው ግን ይኸውልሽ አብዛኛው ውስጥ ግን አስተያየቱ አይ ችግር የለም ትሄድ ምናምን የሚሉ ከሆነ ያው እንግባባለን። አይ ደግሞ እኔ የምደግፍ ከሆነ በቃ አንተ ጋር ተቆይ እሷ ቶሎ ደርሳ ትምጣ የሚሉ ከሆነ ደግሞ ያው እኔ ይዛለሁ ማለት ነው። ምን አባ ታገን ቆያለሁ። አንቺ ግን ሄደሽ ይሄ ሳምንት ምናምን 3 ቀን 4 ቀን አይሰራም። ለልጅስቲ ግን ይጋ ከሆነች ያው ትመጣለች ነው። ቶሎ ትመለሻለች። ለማንኛውም ግን በዚሁ ግሬንደሪ ልንገራችሁና ቤተሰቦቻችን ያው ከ80 ስትመለሽ የሆነ ሰርፕራይዝ ይኖርሻል። ማለኔ ምን ሰርፕራይዝ? እሱ ደግሞ ይነገራል። ሰርፕራይዝ ግን ድንገት ነው የሚሆነው። እሺ ጠብቃለሁ በተስፋ ቤተሰብ እናንተ ጠብቁ በተስፋ